ከቡስካ በስተጀርባ ደራሲ ፍቅረ ማርቆስ ደስታ ክፍል 4 ዲመካና ቱርሚ ሁለቱም የሐመር አውራጃ የገጠር ከተሞች ናቸው። ለቆላማው የሐመር ክፍል ቱርሚ፣ ለደጋማው ደግሞ ዲመካ አማካዮች ሲሆኑ ሁለቱም ደረቅና ቁጥቋጦ የበዛበት መሬት ያላቸው ናቸው። ቱርሚ መንገድ ዳር ያለ ከተማ ሲሆን ከዲመካ ይልቅ ሁለት ትናንሽ ምግብ ቤቶች፣ ወደ 5 የሚደርሱ ሻይና ቂጣ መሸጫ ቤቶችና ሁለት በመጠን ከፍ ያሉና ሳሙናዎች፣ ባትሪ ድንጋይና ክብሪት የሚሸጥባቸው መንገድ ላይ የሚዘረጉ ትንንሽ ሱቆች አሏት። ከተማዋ በተለይም በገበያ ቀን ደመቅመቅ ብላ ትታያለች። የቱርሚ ገበያ ውስጥ ለመጠጥ የሚሆን ቦርዴና ያበሻ አረቄ፣ ግልድም የሚሆን ከጥጥ የተሰራ ከኮንሶ በነጋዴዎች የሚመጣ ሳዳጎራ፣ ጨሌና አምባር፣ በቆሎና ማሽላ አይነተኛ ሸቀጦች ናቸው። ቱርሚ በከብት እርባታና በቁፋሮ ምርት ለሚተዳደረው የሐመር ሕዝብ ድል ያለች ከተማ፣ ታምሮና ተውቦ የሚታዩባት፣ ጎረምሳና ሴቱ አብሮ መሸታ ገብቶ የሚደባበስባት፣ የተጣላ የሚታረቅባት፣ ሽማግሎች ተሰባስበው የሚመክሩባት ብርቅዬ ከተማ ናት ለሐመሮች። ዲመካ ግን ከዋናው መንገድ ወጣ ብላ ሰቀላ ቤቶች በአራት ማዕዘን ተሰትሮ የሚታዩባት ከተማ ናት። በየሰቀላ ቤቶቹ ፊት ለፊትና በስተኋላ የግራር የብርብራ ዛፍ ያለ ሲሆን ከከተማው ግርጌ ከወንዙ ጥግ በሚስዮናውያኑ የተተከለ በፀሐይ ብርሃን በሚንቀሳቀስ መስኖ የለማ የፍራፍሬ የበቆሎና ሌሎችም ወቅታዊ አዝርቶች የሚታይ ሲሆን ከጎን በኩልም የካቶሊክ ቤተክርስቲያን አዲስ ሕንጻና ጋራዡ ዲመካን አንድ አይና ከመሆን አድኗታል። የገበያ ቀን በየሰቀላ ቤቱ ጠጅ የሚሸጥ ሲሆን ምግብ ቤት ግን ከናካቴው የለም። ደግነቱ እንግዳ ብርቅ በመሆኑ ጋባዡ ብዙ ስለሆነ እግር የጣለው ሰው ህቅ ብሎ ሲያዝን አይሰማም። በተረፈ ገበያ ውስጥ ያለው ሸቀጥ ከቱርሚ ጋር ተመሳሳይ ነው። ሁለቱንም ከተሞች ቡስካ ስር ካሉት ላላና ሻንቆስ ከሚኖ፣ ሜርሻ፣ ሜንና አንጉዴ መንደር ድረስ የሚያገናኛቸው የማህበረሰብ ሕይወት የሆነው የከስኪ ወንዝ ነው። ከብቱ፣ ፍየሉ፣ በጉ፣ ሰው፣ አዋፍ ሁሉም ጥሙን ይቆርጥበታል። ካርለትና ከሎሆራ ከዲመካ ወጣ ብላ ከምትገኘው የሻንቆ መንደር መኖር ከጀመሩ 2 ወራት አለፋቸው። የአካባቢው ኗሪዎች ከሎሆራን እንዳዩ የሆራ ሻላ ልጅ እያሉ ሰላምታና ስጦታ ጎረፉለት። ቆዳ ለባሽ እናቱና እህቶቹም ደረታቸውን በመድቃት የደስታ እንባ እያነቡ አስተናገዱት። ካርለት በቆይታዋ የተለያዩ ልምዶችን አገኘች። ከዘመናዊው ሕይወቷ እንደ ባንዲራ ወርዳለች። ይህን አጋጣሚዋን ግን በግላዊ ትርጉሟ እንደ መጥፎ ከመውሰድ ይልቅ እንደ ጥሩ አጋጣሚ በመውሰዷ የሚሰማት ስሜት የደስታ ስሜት ብቻ ነው። ይህ ደግሞ ማህበረሰቡን ለመቅረብና ለመርዳት እንድትጣጣር አድርጓታል። ስለዚህ ካርለት የከሎሆራን እናትና እህቶች የአካባቢውን ሴቶችና ወንዶች ለመቅረብ የቋንቋ ትምህርቷን በማጠናከር ልትግባባ ሞክራለች። ቢሆንም ግን በወደፊቱ ጥናቷ ላይ ከፍተኛ እንቅፋት እየሆነባት የመጣው በሴቶች ላይ ያለው ባህላዊ ተጽዕኖ እንደ ጋለ ብረት ምጣድ አላስጠጋሻላት። በማህበረሰቡ ሴት ሳቂታ፣ ወንድ ኮስታራ ነው። ሴት በልጃገረድነቷ የአባቷ፣ ባል ካገባሽ ደግሞ የባሏ ጥገኛ ናት። ስለዚህ በልባዊ ኩራት የተሞሉት የሐመር ወንዶች ካርለት ሴት ሆና እንዴት ባሏን ወይንም አባቷን ጥላ ወደ እነሱ እንደመጣች በጣም አስገርሟቸዋል። ሽማግሎች እንዲያውም እሷ ምን ታድርግ፣ አባቷ ወይም ባሏ ብቻዋን መልቀቃቸው ከቶ ምን ያሉ ነፈዞች ቢሆኑ ነው ብለው አውግዘዋል። ስለሆነም ካርለት የጥናት ኮተቷን ይዛ ለጥያቄ ቀረብ ባለቻቸው ቁጥር የደስታ ገጽ ስለማይታይባቸው ለተወሰነ ቀን ግራ ተጋብታ ነበር። አንድ ቀን ግን ወንዶች ሊያደርጉት ባሰቡት ስብሰባ ለመካፈል ሄደች። ገላጣ ስፍራ ላይ ካለ ትልቅ ግራር ጥላ ስር የሻንቆ መንደር ሽማግሌዎች፣ አባወራዎች፣ ጎረምሶች ተሰባስበዋል። ከወገብ በላይ ራቁት የሆኑ ቆዳቸው የተሸበሸበ ጸጉራቸው ገለል ብሎ ሽበት ጣል ጣል ያደረገበት አዛውንት
በሁለቱም ወገን ጦር የተሰካበት በትር ይዘው መሬቱን ወጋ ነቀል እያደረጉ ወዲያ ወዲህ እየተንቀሳቀሱ ንግግር ሲያደርጉ ሁሉም ጸጥ ብሎ በተመስጦ ሲያዳምጥ ካርለት ስብሰባውን ለመካፈል ጓጉታ ቀስ እያለች ተጠግታ ልትቀመጥ ስትል ሁሉም ዘወር ብለው አዩአትና በስብሰባው መካፈል እንደማትችል ነገሯት። ካርለት ወንዶችን ለመቅረብ አለመቻሏ ብቻ ሳይሆን ሴቶችም ሚስጥራቸውን ሊገልጹላት ባለመቻላቸው ግራ ተጋብታ ቅር ተሰኘች። በተለይ ደግሞ ለመሳተፍ ጓጉታለት በነበረው የወንዶች ስብሰባ ልትካፈል ባለመቻሏ ጥልቅ ሐዘን ከመሰማት አልፎ ለወደፊቱ አደርጓለሁ ብላ የደከመችለት ጥናት ሊሳካ አይችልም ብላ ሰጋች። ስለዚህ አይኗ ቁንዶ በርበሬ መስሎ እስኪ ቀላ ድረስ እያለቀሰች ካሎ ለምን ወንዶች ጥያቄዎችን ለመመለስ ፈቃደኛ አይሆኑም? ለምንስ በስብሰባቸው እንዳልካፈል ይከለክሉኛል? በዚህ አይነት ጥናቴንስ እንዴት ማድረግ ይችላልው? ብላ ጠየቀችው። በሐመር ማህበረሰብ ሴት ወንድን ለመርዳትና ለማገልገል የተፈጠረች ጸጋ ናት። ለወንዶች ትንባሆ ታዘጋጃለች፣ ልጃገረድ ከሆነችም ታርሳለች፣ የከብቶችን በረት ታጸዳዳለች፣ ሕፃናትን ትንከባከባለች፣ ምግብ ታበስላለች እንጂ ከወንድ ጎን ተቀምጣ ስለ ማህበረሰቡ ችግር በመነጋገርና በመምከር መፍትሄ መፈለግና ጦርነት መግጠም አትችልም። ካርለት አንቺ ወንድ ብትሆኚ ኖሮ ምንም ችግር ላያጋጥምሽ ይችል ነበር። ሆኖም ግን አንቺ ሴት ነሽ። ለሐመር ሴቶች የወጣው ደንብ ማንኛውንም ሴት ያጠቃልላል ብለው ስለሚያምኑ በስብሰባቸው እንድትካፈ ያለ መፍቀድ ብቻ ሳይሆን የምትጠይቂያቸውንም ሙሉ በሙሉ ለመመለስ ፈቃደኛ አይሆኑም። እኔም ይህ ችግር እጀ ሰባራ ሊያደርግሽ እንደሚችል እየተሰማኝ ነው። ምናልባትም ችግሩ ግልጽ ከሆነልሽ የግልሽን መፍትሄ ውሰጂ። ካርለት ፈጽሞ ያልጠበቀችውን መልስ በማግኘቷ በባህላዊ ልዩነቱ በጣም ተሸማቀቀች። በአሁኑ የጥናት አያያዟ በእርግጥም ለመቀጠል አለመቻሏ ቁጭ ብሎ ታያት። በአእምሮዋ አውጥታ ወርዳ የወሰነችው ውሳኔ እስካሁን ያደረገችው ጥረትና ጉዞ ጥሩ የድንጋይ ምት እንዳረፈበት መስታወት ከሽ ብሎ ሊሰበር የተቃረበ መስሎ ታያት። ያ ችሎታዋንና ጥንካሬዋን የሚያስመሰክረው ማንነቷን የሚያረጋግጠው ብቃቷን ማያዋ መስታወት ግን እንዲሰበር በጭራሽ አትፈቅድም። በዚህም ተባለ በዚያ የጀመረችውን ከግቡ ለማድረስ ህሊናዋ እሷን ወደፊት መግፋት አለበት። ሰዎች ከጎሪላና ከፉኝት ከአንበሳና ከተኩላ ጋር በሐሩርና በረዶ መኖር መቻላቸውን አስመስክረዋል። እሷም ዓላማዋን ከግቡ ለማድረስ ተጣጣፊና ጠንካራ ለመሆን ከራሷ ጋር ተማማለች። ግን ምን መላትምታ ለተወሰነ ቀን ካለ ረፍት በዚሁ ጉዳይ ላይ ስታስብ ከቆየች በኋላ ምንም እንኳ የችግር ኮተቱን አይኗን ጨፍና ላይም ብትልም የሚያጋጥማት ስቃይ ከባድ መሆኑን አውቃ ቀበቷን አጠበቀች። ከዚያም ያሰበችውን መላ ለመጀመር ያስችላት ዘንድ ባል አለማግባቷን የሚገልጽ ወሬ ላገኘችው ሁሉ አወራች። ወሬው ተዛምቶ በየመንደሩ መዳረሱን ስታረጋግጥ ደግሞ ጎረምሶች፣ ወጣት ባለትዳር ወንዶች፣ ያላገቡና ባለጮኛ ልጃገረዶች ምሽትን ተገና አድርገው ወደሚቦርቁበት የምሽት ጭፈራ ኢባንጋዲ ለመካፈል ነይማ ከምትባለው የኮሎሆራ እህት ጋር ስትሄድ ምንም ተቃውሞ ሳይደርስባት ቀረ። ካርለት ለጭፈራ እንግዳ አይደለችም። እንዲያውም አሳምራ የመደነስ ትምህርትና ልምድ አላት። ኸረ ነበራት ማለት ይሻላል። በምሽት ጭፈራው በኢባንጋዲ ግን የምታንቧትር ሕፃን ሆነች። በኢባንጋዲ ከ5 አይነት በላይ የጭፈራ ስልቶች ሲኖሩ ስልቱ በዘፈቀደ መወዛወዝ ሳይሆን አንድ ወጥና ደረጃ በደረጃ የወሲብ ስሜትን ሊቀሰቅስና ሊያጋግል በሚችልበት ዘዴ የተቀነባበረ መሆኑን ካርለት ቀስ በቀስ በሚገባ ጢናለች። መጀመሪያ ወንዶች ብቻ እየዘለሉ ሰውነታቸውን ያሟሙቃሉ። ቀጥሎ ወንዶች አባራሪ፣ ሴቶች አቅጣጫ ቀያሪ የሆኑ ይሾራሉ። ከዚያ የወንዶች ጭን በሴቶች ጭን ስር ያልፍና ውስጥ ሱሪ አልባ ገላዎች አንዱ ጄነሬተር ሌላው ኦፕሬተር ይሆንና በሚፈጠረው የኤሌክትሪክ ሞገድ ሲናጡ ሁለቱም ተያይዘው ወደ ጫካ ይሰወራሉ። ጭፈራ፣ ግለት፣ ጫካ፣ እርካታ ብቻ አበቃ። ካርለት ከነይማ የጭፈራውን ስልት እንደለመደች ለተወሰነ ጊዜ የመጨነቅ ስሜት ይሰማት እንጂ ቀስ በቀስ ተካነችበት። ቀጭን ወገቧና ዳጎስ ያለው ዳሌዋ ከእግርና እጆቿ ጋር ተዋህደው በጨረቃ ብርሃን ጫካን ተገና አድርገው ሾሩ።
ይሁን እንጂ አይመጣም መንትተሽ ይመጣልን ያዢ ነውና ይፈጠራል የማትለው ስሜት በዳንሱ ስልታዊ እንቅስቃሴ ይፈጠርባት ጀመር። በተለይ አንድ ምሽት ጎሽና ቀጭኔ ገዳይ የሆነውና በተኳሽነቱ የሚደነቀው ደልቲ ገልዲ ልክ እንደ ማንኛውም ሴት ወደ ጭፈራ ጋብዛው ጥቁሩና ለስላሳው ጭኑ በነጩና ለስላሳው ጭኑ አሰርጎ ገብቶ የወንድ ብልቱ የሴት ብልቷን አካባቢ አሸትሸት ሲያደርግላት ሞገዱ ክፉኛ ናጣት። ያኔ በደብዛዛዋ የጨረቃ ብርሃን ደልቲን አሻቅባ በማየት እጆቿን ወደ ማጅራቱ ስትሰድ እሱ ግን እጇን አስለቅቆ ወደ ዋንዛና ግራሩ ጫካ ሲሄድ እሷም ተከተለችው። ደልቲ ለምን ጫካው ውስጥ እንደገባ ምክንያቱ ባይገባትም ወዲያው ግን ፍላጎቱና ፍላጎቷ ተጠቃቅሰው ፊቷን አዙራ እንድትቀርበው አደረጋት። ካርለት እስከ ጠዋቱ 4 ሰዓት ድረስ ከድንኳኗ ሳትወጣ ተኝታ ረፈደች። ለሐመር ሴቶች አንዲት በባንጋዲ ጭፈራ ስትውረገረግ ያደረች ሴት በድካም ተኝታ ብታረፍድ ማንንም የሚያስደንቅ አልነበረምና ከመኝታዋ እንደተነሳች የተለየ ሁኔታ ከአካባቢው ኗሪዎች አላየችም። ሰውነቷ ውልቅልቁ የወጣ ያህል ቢሰማትም የማታው ትዕይንት ግን ወለል ብሎ ታያት። ከልቧ ጨፈረች። በሙሉ ፈቃደኝነት ስሜቷን ለግሳ እሷም ስሜቷን አረካች። ደልቲ ገልዲና እሷ በአንድ አይነት ቋንቋ ለመግባባት አልሞከሩም። እሷም ሆነች እሱ ራሳቸውን ሆነው በራሳቸው ቋንቋ ቢነጋገሩም አንዱ ሌላው ያለውን ለመረዳት አልተሳነውም። የተፈጥሮ ስሜት በተፈጥሮ ኮድ ካለምንም ችግር መገለጽ ስለሚችል ግራ አልተጋቡም። ያጋሉት ብረት ምጣድ ሳይቀዘቅዝ ግን ስሜታቸውን ለማርካት ሁለቱም የሚወዱትን ጥብስ ጠበሱበት። ካርለት የብዙ ወንዶችን እጅ ተንተርሳለች። ደልቲም ቢሆን የብዙ ሐመር ልጃገረዶችን ወገብ አቅፏል። በመካከላቸው ፈላጊና ተፈላጊ አልነበረም። ተጠጋጉ፣ ተነካኩ። ሁለቱም ሞተር አስነሱና አብረው ነጎዱ። ካሰቡበት ደረሱ። አበቃ። የሐመር ወንዶች የአልኮል ፈረስ አይደሉም። መጫወት፣ መዝናናት ግን ባህላቸው ነው። የስሜታቸው ባለቤት ሆነው ይጀምራሉ። የስሜታቸው ባለቤት እንደሆኑ ይጨርሳሉ። የፍትወት ፍላጎታቸውን ለማርካት ኃይልን አይጠቀሙም። ይህን ደግሞ ካርለት ራሷ ታረጋግጣለች። በጭፈራው ስሜቷን እንዲያረካ የከጀለችው ሰው ቢኖራትም የመጀመሪያዎቹን ስሜት አነሳሽ ጭፈራ ስልቶች ከሌሎች ወንዶች ጋር ጨፍራለች። የመጨረሻዋ ስልት ጊዜ ግን ተሽቀዳድማ ደልቲ ገልዲን ጋበዘችው። በዚያ ቁመናው ወገቡ ላይ ካገለደመው ሳዳጉራ በስተቀር መልምል ራቁቱን አኖ በተባለው አፈር ሰውነቱን አሽጎርጉሮ ክንዱ ውስጥ የተቀለለውን አንባር እያብለጨለጨ አየሩን ግራና ቀኝ እየቀዘፈ በመዝለልና በማሸብሸብ በፈገግታ ጠጋ ብሎ እጁን ትከሻዋ ላይ ጭኖቹን ጭኖቿ ውስጥ ሲያስገባ ካርለት ድንጋዩ እንዳለቀበት ባትሪ ሐሳቧ ብዥ ብዥ አለባት። ስሜቷ ገመዱን በጥሶ በረረ። ለመያዝ ሞከረች፣ ግን በምን ኃይሏ መላ ሰውነቷ እየተልፈሰፈሰ አይኗ እየተስለመለመ በተወዛወዘሽ ቁጥር ሰውነቷ እንደ ጀርመን ካቴና ይበልጥ እየተጣበቀ ሲሄድ ተሰማት። ቢያንስ ደራሽ ስሜቷን ለማሳለፍ አስባ ነበር። ስሜቷንም ለመከታተል ጓጉታ ነበር። ግን ምን ይሆናል? ወጥመድ ውስጥ የገባ አውሬ ሆነች። ስለዚህ የወሲብ ስሜቷን ለመቆጣጠር ተስኗት ቀድማ ስሜቷን አጣች፣ ተሸነፈች። በተመራማሪዋ ላይ አዲስ ተመራማሪ ተፈጠረባት። ወደ ጫካ ሲወስዳትም ወደ መኝታ ቤቷ የምትሄድ እንጂ ወደማታውቀው ጫካ የምትጓዝ አትመስልም ነበር። ከዚያም እንኳን አይለቃል አንዲት ቃል ሳይተነፍስ የውስጥ ሱሪዋን ያወለቀችውም እሷ ናት። ካርለት ትክክለኛው ጭፈራ ሰዎች እርቃናቸውን እንዲወዛወዙና ሰላማዊ የመጠላለቅ ዋናን እንዲፈጽሙ የማድረግ ኃይሉን ተረዳች እና በጭፈራው የስሜት አነሳሽነት ቅንብርና በሐመር ወንዶች የሴቶችን ስሜት አዳማጭነት ተደነቀች። በትላንቱ ምሽት እድሜ ልኳን ያልተሰማት ልዩ ደስታ ማግኘቷም ሌላው ያስደነቃት ጉዳይ ሆነ። ስልጣኔ ካላዘመነው የተፈጥሮ ቦታና ሰው
እውነትስ አዲስ ግኝት ሲገኝ ማን የማይደነቅ አለ? መላይ ስሜት ዋሶቿን በአንድ ቁልፍ ነካክቶ አንዱንም ሳያስከፋ ሁሉንም እንደ ባህሪው አስደስቶ የሚያዝናና ወንድ በሕይወቷ አንድ ወቅት አጋጥሟታል። የዚህኛው የወሲብ ጥንካሬ ግን ለጉድ ነው። ይህ ጥንካሬው ግን ከአመጋገቡ ይሆናል ብላ ገምታለች። የከብት ደምና ወተት ቀላቅሎ መጠጣት፣ ቅል ሙሉ ማር፣ ከማሽላ የተሰራ ምግብ፣ የበሰለ ስጋ፣ የዱር ፍሬና ቅጠላቅጠል መብላት ለጥንካሬው አስተዋጽኦ እንዳለው አመነች። በምሽት ጭፈራው የተካፈሉት ወንዶችና ሴቶች ከደልቲ ገልዲ ጋር ወደ ጫካ ስትጓዝ አይተዋታል። ሆኖም ግን ሴቶቹም ሆኑ ወንዶች በጥላቻ ዓይን አላዩአትም። ስለዚህ ማህበረሰቡ ለቀናት ያለው ግምት አስደንቋታል። ይህ ሁሉ አስገረማት። ከተኛችበት ሳትነሳ ከልቧ በሳቅ ተንተከተከች። ካርለት ሶስት ወራት አለፈ። ካርለት በሐመር ቆይታዋ ብዙ ልምድ አካበተች። ያልጠበቀችውንም መርካት አገኘች። ካርለት ወደ ዲመካ፣ ቱርሚና ጂንካ ከተማ ሲሄዱ እግረ መንገዷን ከሎን መኪና ማሽከርከር ስላስለመደችው መረዳዳት ጀምረዋል። ካርለት በሐመር ኑሮዋ ዕቃዋንና ገንዘቧን ለማስቀመጥ የምትተማመነው በመኪናዋ ውስጥ ነው። በተለይ ሙዚቃ ለማዳመጥ መኪናዋ ከፍተኛ ጥቅም ትሰጣታለች። በነዳጅ በኩል እስከዚያ ወቅት ድረስ ችግር አላጋጠማትም። ካስፈለጋት ግን ጂንካ ከተማ ናፍጣ ማግኘት እንደምትችል ተረድታለች። የሐመር ሰማይ ጥርት ያለና አልፎ አልፎ ብን ያለ የጥጥ ባዘቶ መሳይ ደመና ይታይበታል። የዝናቡ ወቅትም ብዛም የሚያስተማመን ባይሆንም ድንገት እያጓረ የሚያጋሽብ ጥልመት ደመና ከታየ አህያ የማይችለው ዝናብ ማዕቱን ያወርደዋል። በዚህ ወቅት የእጽዋት ቅጠሎች እንደ በረዶ ብን ብን እያሉ ሲወድቁ ከብቶች ጅራታቸውን ሸጉጠው ጆሮአቸውን ይጥላሉ። በዚህ ወቅት የከስኪ ወንዝ ከአሸዋ በላይ ዛፍ ቅጠሉን እያተራመሰ ባህሪውን ይቀይርና በመደንፋት እየተነሳ ይፈርጣል። በዚያን ጊዜ ከስኪ ወንዝና የሐመር ማህበረሰብና ከብቱ ፍየሉና በጉ ይኮራረፋሉ። አትድረስብኝ አንመጣብህም ይባባላሉ። አንድ ጊዜ ካርለትና ከሎ መዝነቡን ሳያውቁ ከጂንካ ወደ ሻንቆ ሲሄዱ ከስኪ ወንዝን በመኪና ገብተው ሊሻገሩ ሲሉ መኪናዋ በአሸዋው ተያዘች። እነሱም ከመኪናቸው ወርደው በዶማና ካፋ ለመውጣት ሲሞክሩ አስደንጋጭ ኃይል ያለው የውሃ ድምፅ ሰሙ። ቀና ሲሉ ደረቱን ገልብጦ የሚጣደፍ ደራሽ ውሃ ተመለከቱ። ካርለትና ከሎ ብርክ ይዟቸው እንደ ሕፃን ልጅ ተንቦራችሁ። ውሃው ግን ገሰገሰ። ካርለትና ከሎ ዳር ላይ ሊደርሱ ሲሉ ውሃው ሲያጠናግራቸው ተንገዳገዱ። ሳያስቡት እጅ ለእጅ መያያዛቸው ግን በእጃቸውና ለትንሽ አመለጡ። ደራሽ ውሃው በመጀመሪያ መኪናዋን እያነቃነቀ ፈተሻት። ቀጥሎ በጎኗ ከዚያም በጭንቅላቷ ቆማት። አምላኬ አለች ካርለት። መኪና የሚያገለባብጠው ውሃ እነሱም ቢያገኝ እንዴት ብትንተናቸውን እንደሚያወጣቸው እያሰበች። ዛፉ ቋ ቀሽ 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 ይላል። ግንድና ቅጠሉ ብቅ ጥልቅ ይጫወታሉ። ውሃው ሳር ቅጠሉን ያግበሰብሳል። መኪናዋ ጎማዋ ሲታይ ቆይታ በጎኗ ተጋደመች። ደራሽ ውሃ ሙላቱ ግን ለማንም በሚያስገርም ሁኔታ እየቀነሰ መጣና ጸጥ አለ። ካርለትና ከሎ መኪናዋን ማውጣት ባለመቻላቸው በየቦታው የተገነደሰውንም ግንድ ለብቻቸው ማነቃነቅ የማይሞከር በመሆኑ የሻንቆን መንደር ኗሪ በእግር ሄደው ጠርተው በስንት ችግር መኪናዋን ሊያወጡ ቻሉ። ስለዚህ ሐመር ላይ ዝናብ ሲዘንብ ከስኪ ወንዝ ሰው ከብትና መኪና ሳይቀር ስለሚወስድና ስለሚያሰምጥ ምሱን አያጣም። ከብቱን፣ አራዊቱን፣ ሰውን ድንገት ጠልፎ የመዋጥ የቆየ ልምድ አለው። ካርለትና ከሎ በቆይታቸው የተለያዩ ዕፅዋትንና ጥቅማቸውንም ተራድተዋል። ወንዴና ሴቴ ቃጫ ለገመድና ቤት ሥራ፣ ጠዬ ለዱላ፣ ሌልሜ ለቤት ሥራ፣ ፌጦ ለመፋቂያ፣ ኩንኩሮ ለተለያየ ጥቅም፣ ፊላና ሰንበሌጥ ለቤት ሥራ እንደሚውሉ ተረድተዋል። በተረፈ ጨው
ሊምባ፣ እንኮይ፣ ዘንባባ፣ አጋም፣ ጨዋንዛ፣ ግራርና ሌሎችም የሐመርንና የአጎራባቾችን መሬቶች አስውበው ሲመለከቱ ከመንፈስ እርካታው በተጨማሪ አንዳንዶቹንም መጠቀም ችለዋል። ካርለትና ከሎ ወደ ሻንቆ፣ ላላ፣ ወሮ፣ ዴንባይቴ፣ ዲመካ፣ ቱርሚ፣ ሚኖ፣ ሚርሻ፣ ሜኒና አንጉዴ መንደሮች ሲዘዋወሩ ከማህበረሰቡ አባላት ጋር ከሚገናኙበት አንዱ ሸፈሮ ቡና የቡና ገለባ የሚፈላበት ወቅት ነው። የሐመር ቡና የሚፈላው በጀበና ሳይሆን በትልቅ እንስራ ነው። ቡናው የሚጠጣው ከንጋት ጀምሮ እስከ ረፋዱ ድረስ ሲሆን ያደረሰው ሁሉ መጠጣት ይችላል። አንድ ጊዜ ታዲያ ካርለትና ከሎ ሻንቆ መንደር ለመጀመሪያ ጊዜ ቡና ሊጠጡ ሄደው ኦይጊ የተባለችው የመንደሯ ኗሪ ቤቷ ለመጡት እንግዶች በሙሉ ሾርቃ በሚባል ከትልቅ ቅላይ በተከፈለ መጠጫ ለሁሉም እንግዳ ስታድል ለሁለቱም ሰጠቻቸው። ካርለት አንዱን ሾርቃ እንደምንም ጨርሳ ተገላገልኩ ብላ ሾርቃውን ለኦይጊ አቀበለቻት። በሐመር ባህል ሾርቃውን ቡናውን ለምትቀዳው ካቀበሉ ድገሚኝ እንደማለት በመሆኑ ኦይጊ ቡናውን በሾርቃ ሞልታ ለካርለት ሰጠቻት። አምላኬ አለች ካርለት የመጀመሪያው ቋቅ ሊላት ደርሶ ሁለተኛውን ስታስታቅፋት። ካርለት ቡናውን መጠጣት ከበዳት። ቁጭ አድርጋ ትታ እንዳትሄድ ባህሉን መናቅ እንዳይሆንባት ሰግታ ስትጨነቅ ቡናውን በያዘው ሾርቃ ላይ ዝንቦች እየገቡ ተንሳፈፉ። ካርለት ጥሩ አጋጣሚ ብላ እየሳቀች ዝንብ ገባበት በላቸው አለችው ከሎን ዲፊው ይሉኛል ብላ። እነሱ ግን ጠጪው ምንም አይልሽም ይሄ ወተት እንጂ ቆሻሻ ዝንብ አይደለም አሏት። ካርለት ሌላ አማራጭ ስላልነበራት የሚንሳፈፉትን ዝንቦች እፍ እያለች ቡናውን ጠጥታ ጨረሰች። ካርለት በሐመር ኑሮዋ በጣም የከበዳት ችግሯ ግን የሐመሮች የጊዜ ዕውቀት አለመኖር ነው። ካለ ፕሮግራሟ በተለይ በገበያ ቀን ዲመካ፣ ቱርሚ፣ ቀያፈርና ጂንካ በመኪናዋ እንድትወስዳቸው ይጠይቋትና መኪናዋ ውስጥ ዱቄት፣ ፍየል፣ በግ፣ አረቄ፣ ማርና ቅቤ ስለሚጭኑ ሁሌም ትሳቀቃለች። አንዳንዴም አፍ አውጥታ አልሄድም ትላቸዋለች። ካርለት ምግብ ለመግዛት፣ ደብዳቤ ለመጻፍ፣ መጽሔት ለመግዛትና ከቤተሰቦቿ ጋር የስልክ ግንኙነት ለማድረግ አዲስ አበባ ስትሄድ ከሎሆራ መኪና ማሽከርከር ቢረዳትም ወንዝ እየሞላ ጭቃ ሲይዛቸው ትማረራለች። ካርለትና ከሎ ወደ አዲስ አበባ ሲሄዱ አልፎ አልፎ የሚላኩት መልእክት የተወሰነ ሲሆን አቡጀዴ፣ የላስቲክ ጫማ፣ ሸፈሮ ቡና፣ ሽጉጥ መሳይ መድኃኒት ቴትራሳይክሊን ወይም ክሎሮፌኒኮል ዋነኞቹ ናቸው። ካርለት ሐመር ለ3 ወር ቆይታ አዲስ አበባ እንደሄደች ከስቲቭ ጋር ተገናኙ። ስለ ሐመር ሕይወቷ፣ ስላየቻቸው ነገሮች፣ ስላጋጠማት ችግሮችና ስለወሰደችው የመፍትሄ እርምጃ አጫወተችው። ስቲቭ ከነገረችው ሌላ ካርለት አንገቷና እጇ ላይ ያለውን ነገር ከማየቱን ባሻገር ሳታቋርጥ ስታክ ተመለከታት። ከዚያም የኔ ፍቅር ይሄን ያህል ለምን ራስሽን ለችግር ታጋልጫለሽ አላት። ችግር ስትል ምን ማለት ነው? ይሄ ደረሰብኝ እያልሽ አወራሽኝ ሁሉ እኮ ጋሪ ላይ የተጫነ ጭነት ሳይሆን አንቺ የተሸከምሽው ችግር ነው። ስቲቭ አንድ ሰው የምኖረው ትርጉም ያለው ሥራ ለመስራት ነው ካለ ሕይወቱም ትርጉም ያለው ይሆናል። ሌላው ደግሞ የምኖረው ለመሞት ነው ካለ በውስጡ እውነትነት አለ። ሕይወቱ ግን ትርጉም አልባ ይሆንበታል። ማንኛውንም አጋጣሚ በየግላችን አይምሮ አመዛዝነን መክረን እናወርደዋለን። ቀጥሎ ጥሩ ወይም መጥፎ ትርጉም እንሰጥና ተግባሩ ላይ ያን አጋጣሚ እንጠሏለን ወይ እንወደዋለን። አንዱ መኖርን ጥሩ ሥራ ለመስራት እንደሆነ ተረድቶ ሲጥር፣ ሌላው ደግሞ መኖሩ ለመሞት መሆኑን አውቆ ተስፋ ይኮሰምናል። እኔም ገጠመኝን ማውራቴ ላንተ ፍርሃትን ሲፈጥርብህ፣ ለኔ ግን ፍቅርን ስላሳደረብኝ አብሬያቸው መኖሩን እመርጣለሁ አለችውና ዝም ብላ ቆይታ አየህ ስቲቭ፣ ከርቀት ጠቡ የሚታይ ድልድይ ስትደርስበት ግን ሰፊ ነው ብላ ጉንጩን ቆንጠጥ አድርጋ ከከሎ ጋር ጉዞዋን ቀጠለች።